የሶሻሊስት ስርዓትን መውደቅ ተከትሎ በተከታታይ በተደረጉ የህዝቦቻቸው ሰላማዊ ሰልፍ አማካኝነት ለእነዚህ መንግስታት ውድቀትና ለስርዓቱ ማክተም ብሎም ዓለምን በአሜሪካና በጥቂት ሀገራት እግር ስር ለማንበርከክ ዓለም በአንድ ቦታ ትከተት ዘንድ አስፈላጊ መሆኑ ታምኖበት እቅድም ተይዞበት ቅድመ ስራው ተጠናቆለት ወደ ተግባር የተለወጠ ዓለም አቀፍ ስራ ነው። ይህ ዓላማ ግቡን ይመታ ዘንድ በየሀገራቱ እንኳንስ የታጠቀ ተቃዋሚን ቀርቶ በሀገሪቱ ውስጥ ያሉትን መንግስት መርዳት፣ በሰላም እየተገዙ የኖሩትን ህዝቦች በአንድነት ለማሳመጽና መሪውን ለማስወገድ አልከበደም። ስለዚህ አሜሪካ ጥገኝነት ሰጪ ሀገራትን ሲቻል በራሷ ምርጫ ካልሆነም ደግሞ ወዳቂው መንግስት እንዲመርጥ በመፍቀድ ቅድሚያ ማመቻቸትና ሰላም አስከባሪ መስሎ መታየት የሥራ አፈጻጸም እንጂ ሌላ አይደለም። የሀገር ምርጫው ለራሳቸው ከተተወላቸው ውስጥ አንዱ የኛው ጓድ መንግስቱ ኃይለማርያም ናቸው። ኢዲ አሚን ዳዳ ሳውዲ አረቢያ፣ ቦካሳ ወደ እስር ቤት፣ ዱቫሌውና መሰሎቻቸው ወደ ድሮ ገዢዎቻቸው ወደ ፈረንሳይ፣ አውሮፓውያኑ ደግሞ በሀገራቸው እስር ቤት ወዘተ እንደሚሆን አደረጓቸው። የነቦካሳ ንብረት በፈረንሳይ ተወረሰ። የዱቫሌውና የሌሎቹ የስዊዝ ባንክ ገንዘብም ተወረሰ። ያልተወረሰው ገንዘብ የመንግስቱ ኃይለማርያም ሲሆን ያልተወረሰውም በየትኛውም ሀገር ባንክ ምንም አይነት ገንዘብ ስላልነበራቸው ብቻ ነው። እነዚህ ሁሉ አምባገነን መሪዎች በያሉበት ሀገር እየዞረ በየታሰሩበት እስር ቤት እየሄደ ጥገኝነት ጠይቀው እየኖሩ ያሉትን በየተጠጉበት ሀገር እየተዟዟረ ስላለፈው ታሪካቸው እየጠየቀ የሰጡትን ምላሾች አሰባስቦ እንደ አውሮፓውያን አቆጣጠር በ2003 ዓመተ ምህረት ጣሊያናዊው ጋዜጠኛ ሪካርዶ ኦሪዚዮ ቶክል ኦፍ ዘ ዴብል በሚል ርዕስ ለህትመት አበቃው። ይህ መጽሐፍ በአማርኛ ጭምር ተተርጉሞ የሰይጣኑ ኑዛዜ ተብሎ የተተረጎመ ሲሆን በሚያሳፍርና ፍትሃዊነት በጎደለው መልኩ የፕሬዝዳንት መንግስቱ ኃይለማርያምን ታሪክ ከሰው ስጋ በሊታዎች ከነቦካሳ፣ ከነ ኢዲ አሚን ዳዳ፣ ከነ ዱቫሌው ከሁሉም ወዳቂ የቀድሞ ሶሻሊስት መሪዎች ጋር አካቶ ነበር ለህትመት ያበቃው። መንግስቱ ምንም አምባገነን ቢባሉም ከነዚህ ዘራፊዎችና ሰብአዊነት ካልፈጠረባቸው መሪዎች ተርታ ተመድበው መጻፋቸው ተገቢ ያለመሆኑ ለማንም ግልጽ ከመሆን በላይ የጣሊያን ምሁራንና ጋዜጠኞች ባገኙት ቀዳዳ ሁሉ እንደማይተኙልንም ይጠቁማል። ለማንኛውም መንግስቱ ለሌሎች ከሰጡት ምላሽ ይልቅ ለዚህ ጋዜጠኛ የሰጡት ምላሽ ባጭሩም ቢሆን የተሻለ ይመስላል። ሊዋሹት መሞከርን የፈለጉ አይመስልም። ለዚህም ጋዜጠኛ በጠየቃቸው መሰረት በመጠኑም ገልጸውለታል። እናም የስደት ህይወታቸው በራሱ ታሪክ ነውና ከዚሁ መጽሐፍ በመነሳት አለፍ አለፍ እያልን ገለጻዎችን አድምጠን እንመለሳለን። ጓድ መንግስቱ ምንም እንኳን የተስፋ መቁረጥ ስሜት ቢታይባቸውም ከሐራሬ ወጣ ብሎ በሚገኘውና ለመኖሪያ ቤት በተከለለው አካባቢ በሚገኝ መካከለኛ ቪላ ውስጥ በጥሩ ሁኔታ እየኖሩ ነው። ይህ መጽሐፍ በተጻፈበት ወቅት እድሜያቸው 70 ሞልቷል። ጸጉራቸውም ሽበት ወሮቷል። እንዴት ነህ ነው ያልከኝ? ጥያቄውን ደገሙት። ትንሽ አሰብ ካደረጉ በኋላ መልስ ሰጡ። እኔነቴን ከጠየከኝማ ተርፌያለሁ፣ እንዲያውም ደህና ነኝ ነው የምለው። ጓድ መንግስቱ ደስ ባላቸውና ፈታ ባሉ ቀን የሚያስቡት በጭራሽ እንዳልታሰሩና ነፃ እንደሆኑ አድርገው ነው። ፈጽሞ ተረስቼ አላውቅም። አሁንም ቢሆን በተለይ አፍሪካ ውስጥ ሁነኛ ወዳጆች አሉኝ። መቼም ስማቸውን ይዘረዝርልኛል ብለህ አትጠብቅም ይሉታል ጋዜጠኛ። በደበራቸውና በከፋቸው ቀን ደግሞ አብዛኞቹ ሰዎች መጥፎ እንደሆኑ አድርገው ይገምቱና ተስፋ በመቁረጥ ስሜት ጭልጥ ብለው ይገባሉ። የትም ቦታ ብሄድ እታወቃለሁ፣ እንግዲህ የት መሄድ እችላለሁ? ምንም ቢሆን ምን ያው መንግስቱ ነኝ ይላሉ። ጓድ መንግስቱ ሐራሬ ከገቡ ከ10 ዓመታት በኋላ
ወደ ሆቴሎች እየሄዱ ዘና ማለት ጀምረው ነበር። ሆኖም የሚከታተላቸው ሀበሻ መኖሩን ካረጋገጡ በኋላ ልማዳቸውን ቀየሩ። የሙጋቤ መንግስትም እራሳቸውን እንዲጠብቁ አስጠነቀቃቸው። በስደት ህይወት 10 ዓመታት እንዳሳለፉም የልብ ህመም ስላሰቃያቸው በዚምባብዌ ዲፕሎማቲክ ፓስፖርት ወደ ጆሃንስበርግ በመጓዝ ጋርደን ሲቲ ከሚባለው የህክምና ተቋም ቀጠሮ ይዛሉ። ህክምና ከማድረጋቸው በፊት ግን ወሬው ጋዜጠኞች ጆሮ ደርሶ ዓለም አቀፍ ርዕስ ሆነ። የኢትዮጵያ መንግስትም አጋጣሚውን ተጠቅሞ በዘር ማጥፋት ወንጀል እንደሚፈለጉ ገልጾ በአስቸኳይ ተላልፈው እንዲሰጡ እስከ መጠየቅ ደረሰ። ይህም የሞት ፍርድ ማስከተሉን የተረዱት ጓድ መንግስቱ ህክምናውን እርግፍ አድርገው ትተው ወደ ዚምባብዌ ተመለሱ። ውለታ ቢሶች አሉ መንግስቱ በጥላቻ ድምፅ ፊታቸውን ቅጭም አድርገው ቀጠሉ። ደቡብ አፍሪካ በአፓርታይድ ስር በነበረችበት ዘመን ኤኤንሲን በፋይናንስ ጭምር ስረዳ ቆይቻለሁ። ይሁን እንጂ እኔ ዛሬ እርዳታቸውን በምሻበት ወቅት ሊረዱኝ ፈቃደኛ አልሆኑም። ሐራሬን ከመልቀቄ በፊት አካሄዴ በጤና ጉዳይ እስከሆነ ድረስ ምንም አይነት ችግር እንደማይደርስብኝ አረጋግጠውልኝ የነበረ ቢሆንም ለኢትዮጵያ መንግስት አሳልፈው ሊሰጡኝ ተዘጋጅተው ነበር። እነዚህ ዛሬ የፕሪቶሪያ መንግስት የተቆጣጠሩት ወገኖች የቀድሞ ትልቅ ጓዶቼ፣ ወዳጆቼና ጓደኞቼ አድርጌ እገምታቸው ነበር። መንግስቱ ጓድ ሙጋቤን ማሞካሸት ዋና ስራቸው ነው። ሙጋቤን በበኩላቸው በአህጉሩ ውስጥ ለነጻነት የተደረጉ ጦርነቶችን ሁሉ የረዱ ሰው ናቸው በማለት ያንቆለባብሷቸዋል። ከብዙ አቅጣጫ መንግስቱ ከሀገራቸው እንዲባረሩና አሳልፈው እንዲሰጡ የሚሰነዘረውን ግፊት ሙጋቤ ጆሮ ዳባ ልበስ ብለውታል። በተለይ አሜሪካ አምባገነን ደብቀህ ባለቻቸው ጊዜ ወደ ሐራሬ ያመጣችኋቸው እናንተ እንደሆናችሁ አስታውሱ እንጂ በማለት ይሳለቃሉ። የመንግስቱ ጉዳይን በተመለከተ አሜሪካ አስፈላጊ ወጪያቸውን ለመሸፈን ቃል የገባችው ገና በማለዳው ነበር። ሙጋቤ ግን አልተስማሙ። አንድ ደሃ አፍሪካዊ በሆነም ወጪውን እኔ ራሴ ሸፍናለሁ ነበር ያሉት። እውነትም ከፍተኛ የመንግስቱን የስልክ ወጪ ከመሸፈን አልፈው ሌሎች አስፈላጊ ነገሮችን ሙጋቤ በሚገባ ሸፍነውላቸዋል። ጓድ መንግስቱ ለቀድሞ ወዳጃቸውና ለአሁኑ ባለውለታቸው ለሙጋቤ ሲአይኦ በመባል የሚታወቀውን በህዝብ ዘንድም ብዙም የማይወደደውን የሙጋቤን የደህንነት መስሪያ ቤት እንደ አማካሪ ሆነው አገልግለዋል። እኔ የጦር ሰው ነኝ። ሀገሬን ከጎሰኝነትና ከፊውዳሊዝም ለመታገል ስል ያደረኩትን አድርጌያለሁ። ዓላማዬ ያልተሳካው ክህደት ስለተፈጸመብኝ። ዘር ማጥፋት የሚባለው ነገር አብዮቱን ሁሉም ሰው ተጠቃሚ የሚሆንበትን ስርዓት ለመከላከል ከተደረገ ትክክለኛ ጦርነት ውጪ ምንም ሊባል አይችልም የሚሉት ጓድ መንግስቱ ከባለቤታቸው ወይዘሮ ባንቺ ቢሻውና ከ3 ዶክተር ልጆቻቸው ጋር ከአንድነት ከትዕግስትና ከትምህርት ጋር ከፊል ነፃነት ባለው አኗኗር ህይወታቸውን ይመራሉ። ሙጋቤ ምነው መንግስቱ ሆስፒታል የመክፈት እቅድ አለህ እንዴ ብለው የቀለዱትም ልጆቻቸው ሁሉ የህክምና ዶክተሮች በመሆናቸው ነው። ጓድ መንግስቱ ከሪካርዶ ኦሪዚዮ ጋር በሚነጋገሩበት ጠባብ ቢሯቸው ውስጥ ግድግዳው ላይ የተሰቀለውን ሙሉ የኢትዮጵያ ካርታ አፈጠጡበት። እሱ ላይ ትኩረት እንዳረጉበት ካዜ አፍጠው በጋው ላይ አማጽያን ያለምንም ፋታ ወደ አዲስ አበባ በመገስገስ ላይ ነበሩ። በመጨረሻ ሰዓት ሁሉም ፊቱን አዙሮብኝ ነበር። አየር ኃይሉ ለነበሩት ተዋጊ አውሮፕላኖች መለዋወጫ ስላልነበረው በረድፍ የሚጓዘውን ጠላት ጦር ማጥቃት አልተቻለም። በዛን ወቅት አሜሪካኖች በጉዳዩ ቀጥተኛ ተሳታፊ የነበሩበት ጊዜ ነበር። ይሁን እንጂ ጣልቃ የገቡት ወታደራዊ እርምጃ ለመስጠት ሳይሆን የማመልጥበትን ዘዴ ሊያመቻቹልኝ ኖሯል። ይህ የተደረገው ለሀገሪቱ የተሻለ በጎ ነገር ተደርጎ በመታሰቡ ነበር። ስምምነቱም እኔን ቤተሰቤንና የቅርብ ወዳጆቼን
ደህንነቱ አስተማማኝ በሆነ ሁኔታ ወደሚጠበቅበት ሰላማዊ የሆነ ቦታ የሚወስደንን አውሮፕላን ሊልኩልን ነበር በማለት ገልጸውለታል። በዲሞክራሲ ያምናሉ ተብሎ ለተጠየቀው ጥያቄ ጓድ መንግስቱ ሲመልሱ ዲሞክራሲ የሚሰራው አውሮፓ ብቻ ነው። የአፍሪካ ባህል የተለየ ነው። አፍሪካ ዛሬ ያለችበትን ሁኔታ ተመልከት። የመድብለ ፓርቲ ስርዓት እያሰፈንን ነው እያሉ ያወራሉ። በተጨባጭ እየተደረገ ያለው ግን ጎሰኝነትን በማስፋፋት ላይ ነው ያሉት። ሀገሬ እራሷ ቁጥራቸው አነስተኛ በሆኑ ቁጥጥር ስር ከመውደቋን በላይ በጎሳ የተከፋፈለች ለመሆን በቅታለች። ይህ እንግዲህ ልክ እንደ መላው አፍሪካ ኋላ ቀር መሆንን ወዳለፈ ታሪክ መመለስን ያመለክታል። እያንዳንዱ ሰው የፓርቲ አባል የሚሆነው አስተሳሰቡን በሚያራምድለት ፓርቲ ሳይሆን በተወለደበት ጎሳ ነው። ሱዳን፣ ሩዋንዳና ብሩንዲን፣ ኮንጎን ወዘተን ኬንያን ብትሄድ ሁኔታው ተመሳሳይ ነው። ዓለም ከዚህ ቀደም አፍሪካ ውስጥ አይቶት የማያውቀው ጦርነት ወደፊት ያያል። ጦርነት ሲባል አስጊ የሆኑ የጎሳ ጦርነቶች ማለት ነው። ጓድ መንግስቱ ድምፃቸውን ጎላ በማድረግ ኢትዮጵያ ውስጥ አንድ አባባል አለን፣ ዓለም አዲስ ጫማ ካልተጫማችሁ እያለ ይወተውተናል። ከኛ የሚጠበቀው ደግሞ እግራችንን ለዚህ አዲስ ጫማ እንዲስማማ ማድረግ ነው። ይሁንና አንዳንድ ጊዜ አዲስ ጫማ የሰዎችን እግር ክፉኛ ስለሚልጣቸው አውልቀው ይጥሉታል። ለመሆኑ ይህንን እርስ በርስ የሚቃረን የሚመስል አባባል ተረድተኸዋል? እናንተ ምዕራባውያን የምትሰሩልን ጫማ ለእግራችን እንዲስማማ አድርጋችሁ በማዘጋጀት ፋንታ የምትጠይቁን በተቃራኒው ነው። ምንም ተባለ ምንም ተሰራ እኔ የሰጠሁት ነጠላ ጫማ እስካሁን ድረስ አልተጣለም በማለት ጓድ መንግስቱ መልሰዋል። የቀድሞ ፕሬዝዳንት ጓድ መንግስቱ ኃይለማርያም ከመኖሪያ ቤታቸው ውጪ $150,000 በኤሜራልድ ኮረብታ የተከበበች ውብና ድንቅ አካባቢ ላይ የተገነባውን ቤት ከመግዛታቸውም በላይ ዚምባብዌ እንደገቡ የእርሻ መሬት ገዝተው ከባለ ሀብቶች ተርታ የሚመደቡም ሆነዋል። ዘውዳዊ ስርዓቱን ከስሩ ነቅለው የጣሉት መንግስቱ የዛሬን አድርገውና በሺዎች የሚቆጠሩ የኢትዮጵያ ወጣቶችን አንድ አይነት ዩኒፎርም አልብሰው በሰልፍ አንጉደዋል። ከመንግስቱ ኃይለማርያም ቆራጥ አመራር ጋር ወደፊት እያሉ ብዙዎች እጃቸውን እስኪገነጠል አጨብጭበውላቸዋል። ዛሬ ግን ተነስ፣ ታጠቅ፣ ዝመት፣ እናት ሀገር ወይንም ሞት ሳታጣ ያጣች ሀገራችን የታፈረችና የተከበረች ኢትዮጵያ ማለታቸውን አቁመዋል። የጋለ መፈክራቸውም ቀርቷል። የሚፎክሩበት መድረክም የላቸው። ስለዚህ ቀዝቀዝ ብለው ቀሪ ህይወታቸውን ያለፈ ታሪካቸውን በመጻፍ እንደዚሁም ውስኪ በመጎንጨት ያሳልፉታል። የተከበራችሁ ውድ የሀገሬ ልጆች የሰማችሁትን ይመስላል። በተከታታይ ክፍሎች ሳቀርብላችሁ የነበረውን የደርግ ስርዓትንና እንደዚሁም የፕሬዝዳንት መንግስቱ ኃይለማርያምን ግላዊ ታሪክ በከፊል በዚሁ አብቅቻለሁ። እንግዲህ በቀጣይ አዲስ ዝግጅት እስካገኛችሁ ሰላም ለኢትዮጵያ፣ ሰላም ለሀገራችን፣ እንደዚሁም ለህዝቦቿ እያልኩኝ በሚቀጥለው እስክንገናኝ ሰላም ቆዩ።